ውሃ ልታጠጪኝ ትችያለሽ? አንተ ይሁዳዊ ነህ፣ እኔ ሳምራዊት ሴት ነኝ። ውሃ ጠጪኝ ብለህ እንዴት ትጠይቀኛለህ? የእግዚአብሔርን ስጦታና ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ ኖሮ አንቺ ትጠይቂው ነበር፣ እርሱም የሕይወትን ውሃ ይሰጥሽ ነበር። ጌታዬ፣ ጉድጓዱ ጥልቅ ነው፣ ውሃ የምትቀዳበትም የለህም። ታዲያ ውሃውን ከየት ታመጣለህ? ይህን ጉድጓድ የሰጠን አባታችን ያዕቆብ ነው። እርሱ የእርሱ ልጆችና መንጋው ሁሉ ከዚህ ጠጡ። መቼም ከያዕቆብ እበልጣለሁ አትልም። ትበልጣለህን? ከዚህ ውሃ የሚጠጣ ሁሉ ደግሞ መጠማቱ አይቀርም። እኔ ከምሰጠው ውሃ የሚጠጣ ግን ሁለተኛ አይጠማም። እኔ የምሰጣቸው ውሃ ከውስጣቸው ለዘላለም የሚመነጭ የሕይወት ውሃ ምንጭ ይሆናል። ጌታዬ፣ ይህን ውሃ ስጠኝ፣ ከዚያም ሁለተኛ አልጠማም። ውሃ ለመቅዳትም ወደዚህ መምጣት አያስፈልገኝም። ሂጂና ባልሽን ጥሪ፣ ተመልሰሽም ነይ። እኔ ባል የለኝም። ባል የለኝም በማለትሽ እውነቱን ተናገርሽ። 5 ባሎች ነበሩሽ። አሁን ካንቺ ጋር ያለው ባልሽ አይደለም። እውነቱን ነግረሽኛል። ጌታ ሆይ፣ ነቢይ ሳትሆን አትቀርም። ሳምራውያን አባቶቼ ለእግዚአብሔር በዚህ ተራራ ላይ ሰገዱ። እናንተ አይሁዳውያን እግዚአብሔርን እናመልክ የሚገባን በኢየሩሳሌም ነው ትላላችሁ። አንቺ ሴት እመኚኝ፣ ለአብ በዚህ ተራራም ሆነ በኢየሩሳሌም የማትሰግዱበት ዘመን ይመጣል። እናንተ ሳምራውያን ልታመልኩት የሚገባችሁን በርግጥ አታውቁም። ጊዜ እየመጣ ነው፣ ደግሞም መጥቷል። ሰዎች አብ የሚወደውን ንጹሑን አምልኮ በመንፈስ ቅዱስ ኃይል እየሰዉ እግዚአብሔርን የሚያመልኩበት ጊዜ መጥቷል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋል። ያቺ ሴት እኮ ናት። ምን እያደረገ ነው? ከእሷ ጋር እያወራ ማንነቷን ያውቃል? አውቃለሁ። መሲሁ ይመጣል። ሲመጣም ሁሉን ይነግረናል። እኔ እርሱ ነኝ። ኑና የሠራሁትን ሁሉ የነገረኝን ሰው እዩት። ኑ እዩት። መሲሁ ይሆን እንዴ? መሲህ? የሚጠበቀው መሲህ ሊሆን አይችልም። ኑና እዩ።